ሰላም እንዴት ናችሁ? ውድ የኢቲቲ ቲዩብ ቻናል ተከታታዮች ዛሬ የኬሚስትሪ ቻፕተር 1 መጨረሻውን ፓርት 5 ነው የምናየው ይሆናል። ስቴይ ዊዝ ሚ። 1.4 ምን ይላል? some common chemical industry in Ethiopia። ይሄ ኮመን የሆኑ ኬሚካል ኢንዱስትሪዎችን እናያለን ማለት ነው። ኢትዮጵያ ላይ ያሉ ኮመን የሆኑ ኬሚካል ኢንዱስትሪዎችን ምናይ ይሆናል ማለት ነው። So, an industry is defined as an economic activity concerned with the processing of raw material and the manufacture of goods in factories. ኢንዱስትሪ የምንለው ምንድነው? ዲፋይን ስናደርገው ኢኮኖሚክ አክቲቪቲ ነው። one of a kind of economic activity ኮንሰርን የሚሆነው ምንድነው? ይሄ እነዚህ ሮ ማቴሪያሎችን ጥሬ እቃዎችን ፕሮሰስ ማድረግ ላይ ነው እና ጉዶችን ወይንም ማቴሪያሎችን ኦር ፕሮዳክቶችን ማኑፋክቸር ማድረግ ላይ የኮንሰርንድ የሆነ ኢኮኖሚክ አክቲቪቲ ነው። ፋክተሪ ላይ ፋብሪካዎች ላይ ማለት ነው። it can also be interpreted as a group of companies that are linked based on their primary business activities። ይሄ በሌላ ደግሞ ምን ብለን ኢንተርፕሬት ልንተረጉመው እንችላለን? የካምፓኒዎች ግሩፕ ነው or a group of or a member of companies that are linked based on their primary business activity። ይሄ በፕራይመሪ ቢዝነስ አክቲቪቲ ምን የሆኑ ሊንክድ የሆኑ የግሩፕ ኦፍ ካምፓኒስ ናቸው ማለት እንችላለን። ኢንዱስትሪ is a group of company that are linked based on their primary business activity ማለት ነው። ሌላ individual companies are generally categorized into an industry based on their largest source of revenue። a group of company ነው ልናል፣ ግን አንዳንዴ individual company ራሱ ሆኖ group company ሳይሆን ራሱ individual company ራሱ እንደ ኢንዱስትሪ ካታጎራይዝ ልናደርግ እንችላለን። based on what? largest source of revenue። ገቢው ትልቅ ከሆነ ትልቅ ገቢ የሚያመጣ ከሆነ እንደ ልንቆጥረው እንችላለን፣ እንደ ኢንዱስትሪ ልንቆጥረው እንችላለን ማለት ነው። The Ethiopian government is highly engaged in expanding industry in the past 2 decades። ይሄ ኢትዮጵያን ገቨርንመንት በጣም አሁን እንደው ባለፉት 2 ዲኬዶች ማለት 2 አመታት ኢንዱስትሪን ኤክስፓንድ በማድረግ ላይ ትልቅ ስራ እየሰራ ወይም ኢንጌጅ እያደረገ ይገኛል። As part of it, this expansion several industries park have been under construction። expand ቢሆንም have been under construction። እንደዚህም ደግሞ ኢንዱስትሪያል ፓርኮች ራሱ ምን ይሆኑ ነው? more of ኮንስትራክት እየተደረጉ ነው ማለት ነው። The chemical industry comprise the companies that manufacture inorganic and organic industries, chemicals, explosives, fragrances, agrochemicals, polymers and የኬሚካል ኢንዱስትሪዎች ምን እንዲይዙ ይችላሉ? ካምፓኒ ነው የሚይዙት። ምን ማኑፋክቸር የሚያደርግ ኢንኦርጋኒክ እና ኦርጋኒክ ኢንዱስትሪያል ኬሚካል። ኦርጋኒክ የሆኑና ኢንኦርጋኒክ የሆኑ ኢንዱስትሪያል ኬሚካሎችን ማኑፋክቸር የሚያደርግ ካምፓኒ ነው የሚይዘው። ኤክስፕሎሲቮችን ሊሆን ይችላል፣ ፍራግራንሶችን፣ አግሮኬሚካልስ፣ ፖሊመር እና እንደዚህ ፖሊመር ምንላቸው በኋላ ምናያቸው 11 or 12ኛ ክላስ ካለ በደንብ ታዩታላችሁ። ረበሮች ሊሆን ይችላል፣ እነዚህ ጎማዎች፣ ሴራሚክ ፕሮዳክቶች፣ ፔትሮኬሚካልስ፣ ኦሌዮኬሚካልስ፣ ኦሌዮኬሚካልስ እንደ ኦይል፣ ፋት እና ዋክስ ማለታችን ነው እና ፍሌቨሮችን ሁሉ ያካታል ማለት ነው። Central to the world economy, it converts natural resource, oil, natural gas, air, water, metal and mineral into diverse products። ወርልድ ኢኮኖሚ ላይ ናቹራል ሪሶርሶችን ኦር ሮ ማቴሪያሎችን ወዴት ነው? ወደ ዳይቨርስ ወደ ተለያዩ ፕሮዳክቶች ምን ያደርጋል? ኮንቨርት ያደርግልናል ማለት ነው። they are further categorized into industrial inorganic chemicals። ይሄ ኢንዱስትሪያል ኢንኦርጋኒክ ኬሚካልን ፈርዘር ካታጎራይዝ መመደብ እንችላለን። በጣም አንደ ፕላስቲክስ ብለን፣ ማቴሪያልስ ብለን፣ ሲንቴቲክስ ብለን፣ ድረጎችን ደግሞ ሶፕ፣ ክሊነርስ፣ ቶይሌት ጉድ ብለን፣ ፔንቶች
እንደገና ደግሞ እንደዚህ ያለን ብቻ ፔንትስ ኤንድ አላይድ ፕሮዳክትስ ፔንት እና አላይድ ፕሮዳክቶችን ደግሞ ኢንዱስትሪያል ኦርጋኒክ ኬሚካልስ አግሪካልቸራል ኬሚካል እንደዚህ ያለን ሞር ኦፍ ካታጎራይዝ ማድረግ እንችላለን ማለት ነው። The chemical product mean products manufactured, processed, sold or distributed by the company that are chemical substance or that contain chemical substance. እነዚህ ኬሚካል ፕሮዳክት የምንላቸው products manufactured means products manufactured የሆኑ ፕሮዳክቶች ማለታችን ነው። ኬሚካል ፕሮዳክት ስንል ፕሮሰስ የሆኑ ሶልድ ሊሆን ይችላሉ ኦር ዲስትሪቢዩትድ የሆኑ ሊሆን ይችላሉ። በምን በካምፓኒ ዛታር ምኖች ናቸው ግን they must be chemical substance የሆኑ ፕሮዳክቱ ማኑፋክቸርድ የሆኑ ፕሮዳክቶች ፕሮሰስ የሆኑ ሊሆን ይችላሉ የተሸጡ ሊሆን ይችላሉ ዲስትሪቢዩት የሆኑ ሊሆን ይችላሉ በሙሉ በካምፓኒ ኦር ዛት ኮንቴንድ ኬሚካል ሰብስታንስ ኦር ኬሚካል ፕሮዳክት እንደ ኬሚካል ሰብስታንስ ኮንቴን ያደረጉ ኦር የያዙ ማለታችን ነው ማለት ነው። 3 ጀነራል ክላስ ኦፍ ፕሮዳክትስ አር ሶስት አይነት ክላስ ኦፍ ፕሮዳክቶች አሉን። አንደኛ ቤዚክ ኬሚካል አንደኛ ቤዚክ የምንላቸው ኬሚካሎች አሉ ሰቻስ እና አልካሊስ አሲድ ኦርጋኒክ ኬሚካልስ እና ሶልት የምንላቸው። ሁለተኛ ደግሞ ኬሚካል ፕሮዳክት የምንላቸው አሉ። ኬሚካል ፕሮዳክትስ to be used in further manufacturers ይሄ ለሌላ ማኑፋክቸርስ ለተጨማሪ ማኑፋክቸርስ የሚያገለግሉ ኬሚካል ፕሮዳክቶችም አሉ። ለምሳሌ ፕላስቲክ ማቴሪያል ሊሆን ይችላል ሲንቴቲክ ፋይበር ፒግመንት ኤንድ ድራይ ከለር ሊሆን ይችላል። ሌላኛው ደግሞ ሶስተኛ ፊኒሽድ ሊሆን ይችላል ፊኒሽድ ኬሚካል ፕሮዳክት ሊሆን ይችላል to be used for ultimate consumption such as cosmetics drugs and soaps ያለቀላቸው ደግሞ ፊኒሽድ የሆኑ ፕሮዳክቶችም ሊሆን ይችላሉ። አንደኛ ቤዚክ ኬሚካሎች ሊሆን ይችላሉ እና አልካሊስ አሲድ ምናምን ላቸው። ሁለተኛ ለሌላ for a further manufacturers as raw material የሚያገለግሉ ኬሚካል ፕሮዳክቶች ሊሆን ይችላሉ። ዘን ሶስተኛ ደግሞ ፊኒሽድ ፕሮዳክቶች ሊሆን ይችላሉ to be used for ultimate consumption such as cosmetics drugs soaps or to be used as material or supplies in other industries such as fertilizers paints and explosives. Currently there are several medium and large scale chemical and chemical product industries. በአሁኑ ሰዓት ሰፈራል የሆኑ ሚዲየም እና ሳይዛቸው ሚዲየም እና ላርጅ ስኬል ኬሚካሎች እና ኬሚካል ፕሮዳክቶች ኢንዱስትሪ ኢን ኢትዮጵያ የሚለው 1.1 ላይ አሉ። ግን this enterprise products produce chemical like aluminum sulfate caustic soda ash carbon dioxide bleaching chemical magnesium oxide pesticide and chemical products like soap and እነዚህ ኢንተርፕራይዝ የስራ እንትኖች ፕሮዲዩስ ኬሚካልን ነው ፕሮዲዩስ የሚያደርጉት ላይክ አልሙኒየም እናውን እዚህ ላይ ቴብሉ ላይ ያሉት ማለት ነው። ኢንተርፕራይዞች ለምሳሌ ብናያቸው ክሎራ ጋዝ ኬሚካል ፕሮዳክት አለ ኮራ ጋዝ ኬሚካል ፕሮዳክት አዲስ አበባ ላይ የሚገኝ ምናምን እነዚህ ነገሮች እናንተ ቀስ ያላችሁ የምትይዟቸው ነው የሚሆኑት። ሶ this all ሌላ ኤምስ ሴም ቲንግ ሄር መያዝ ይጠበቅባችሁ ኔም ኦፍ ኢንተርፕራይዝ አለ እና ሲቲው እና ፕሮዳክቱን ነው ያዛት ማች ኬዝ ነው ብዬ አላስብም። ግን ካስፈለጋችሁ ዝብላችሁ አዘር ኬሚካል ፕሮዳክት ኢንዱስትሪ ኢትዮጵያ ከነዛ ውጪ ደግሞ ሴመንት አለ ሙገር ድሬዳዋ መሶብ ደርባ እነዚህ ላይ የሚገኙ ሹገሮች አሉ ሱካር ፋብሪካ መተሃራ ወጂ እነዚህ በደንብ የሚታወቁ ናቸው። ፔፐር ኤንድ በልብ የወረቀት ደግሞ ወንጂ እና ፋርማሲቲካልስ አዲስ አበባ ኢትዮጵያ አዲግራት ታየር የጎማ ሆሪዞን አዲስ ታየር ና so this is all for today and also for chapter 1 next በሌላ ፓርት እስክንገናኝ ድረስ thank you for your time